ይህ እንደማንኛውም ሚሳኤል ወደ ዓላማ የተተኮሰ ሮኬት አይደለም። ሚሳኤሉ በሰማይ ላይ በተተኮሱ በረጅም ከፍታ ኪሎ ሜትር ላይ በመፈንዳትና በመበተን ጥቃት ያደርሳል። ከኢራን የሚተኮሱ ሚሳኤሎች በአንድ ቦታ ብቻ ሳይሆን በብዙ ቦታዎች ላይ ከባድ ጉዳት ሊያደርሱ ይችላሉ። ሚሳኤሉ የት እንደሚወርድ ስለማናውቅ በብዙ ቦታዎች ላይ የማስጠንቀቂያ ደወል ይሰማል። የፍንጥርጣሪዎቹ በብዙ ቦታዎች ላይ መውደቅና መሰራጨት ብቻ ሳይሆን ሳይፈነዱ መሬት ላይ ሊቆዩ ይችላሉ። እነዚህ ጥቃቅን ቦምቦች አደገኛና ለሕይወት አስጊ ናቸው። ስለዚህ የአደጋ ማስጠንቀቂያው ከተሰማ በኋላም አካባቢው አሁንም ለሕይወት አስጊ ሊሆን ይችላል። ለደህንነት ሠራተኞች፣ ለመንገደኞች፣ በተለይም ለልጆችና ለቤት እንስሳዎች ወደ ወደቀው ሚሳኤል መቅረብ እጅግ አደገኛ ነው። ፍንጣሪዎቹም ሊፈነዱና ከፍተኛ ጉዳት ሊያስከትሉ ይችላሉ። ስለዚህ በዚህ ወቅት ከቤት ከመውጣታችን በፊት አካባቢያችን፣ የልጆች መጫወቻ ቦታዎችና ጓሮቻችን በመፈተሽ እነዚህ ጥቃቅን ቦምቦች አለመኖራቸውን ማረጋገጥ አስፈላጊ ነው። የወደቀ ሚሳኤል ፍንጥርጣሪ ካጋጠማችሁ ራሳችሁን በመራቅ ለፖሊስ በመደወል አሳውቁ።